አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። ነገ ልደቴ ነው እንደምታውቁት። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ሰርፕራይዝም ቢኖር ደስ ይለናል ማለት ነው። ሊያሾ ትላንትና ደውላልኝ ለረጅም ሰዓት አውርተናል። በአደባባይ የፎከረች ግን በውስጥ እየየ ፌር ነው። ሰባት ሴት አምጥተውለት ነበር። ሎዛ ጎዛ የት ልትገባ ነው? ውስጥ ደግሞ ደውለሽ ደግሞ እትትት ያለሽ የውጭ አንበሳ ውስጥ ድመት ብዬሻለሁኝ። ቃል ተገባብተን ተነጋግረን ተላቅሰን ነው የተለያየን። ጭራሽ ተላቀሳችሁ ከሊያሾ ጋር። እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል። የጃኒ መልእክትም አለ። የአዶናይም ልደቱ ዛሬ ነው። ጆርዲና ሊያሾን ምን አገናኛቸው? በጣም ወቅታዊና ትሬንዲንግ አነጋጋሪ የሆኑ ጉዳዮችን ሰብሰብ አድርጌላችሁ ዛሬ መጥቻለሁ። ቀጥታ ወደ ቪዲዮዎች እንሄዳለን። ውድ ቤተሰቦቼ እንደሚታወቀው ከባድ ሳምንታትን አሳልፌያለሁ። የነበረው ጩኸትና ግርግር እውነቱን እንድናገር ከማሳየው በላይ ጎድቶኝ አልፏል። እናም ጋይስ በጸጥታና በልቀት ዝም ብዬ የቆየሁበት ምክንያት በዛ ሰዓት ስሜታዊ ሆኜና ነገሮችን ተረጋግቼ በማሰብ እናም በህጋዊ ሁኔታ ነገሮችን ማስኬድ ስለፈለኩኝ ነው። እናም በፍቅርና በትህትና ከኔ ጋር አብራችሁ የቆያችሁ ሳዝን አዝናችሁ ከአጠገቤ ከጎን ለነበራችሁ በጣም አድርጌ አመሰግናለሁ። በመቀጠል ለወደደኝና ላከበረኝ በብዙ መንገድ ደስተኛ ላደረገኝ አዶናይና ለእሱ ደጋፊዎች ይቅርታ ማለት ፈልጋለሁ። በእኔ ቦታና ዙሪያ የነበረው ጫጫታ፣ በእናንተም ላይ የተፈጠረው ግርግርና ችግሮች፣ ሁኔታዎች በተፈጠሩ ሰዓት የነበርኩበት ጸጥታዬ ወይም ስሜታዊ እርቀቴ ማንንም ካሳዘነ ከልብ ይቅርታ ማለት ፈልጋለሁ። ያው ቀኑ ቢዘገይም ትንሽ ከራሴ ጋር አልነበርኩም። የሆነ ራሴን መሆን የነበረብኝ ለራሴ ጊዜ መስጠት የነበረብኝ ሰዓቶች ነበሩና ለሱ እንድትረዱኝ ይፈልጋለሁ እና ወዳችኋለሁ። አመሰግናለሁ። ዛሬ እንግዲህ አዶናይ ልደት ነው። ጃኒም መልእክቷን አስተላልፋለታለች። ሃፒ በርዝዴይ አዶናይ፣ እንኳን ተወለድክ። ቀሪ ዘመንህ የተባረከ ይሁንልህ። አንተ ክብርን፣ ፍቅር፣ እንክብካቤን ብዙ ነገር ሰጥተኸኛል ህይወቴ ላይ እና በጣም አመሰግናለሁ። ቴንክ ዩ ሶ ማች። እንኳን ተወለድክ ብለናል። እንግዲህ አዶናይ ዛሬ ደግሞ ባሪፍ ሁኔታ ያከብራል ብለን እንጠብቃለን። እንግዲህ የምንናፍቀው ማየት የጓጓንለት ሰርፕራይዝም ቢኖር ደስ ይለናል ማለት ነው። ሊያሾ ትላንትና ደውላልኝ ለረጅም ሰዓት አውርተናል። በእኛ ሳይድ የተነሱ ወቀሳዎችን የሚጠሩትን ለማጥራት አካውንታቢሊቲ የሚወሰድባቸውን ደግሞ በአደባባይ የፎከረች ግን በውስጥ እየየ ፌር ነው ሊያሾ አካውንታቢሊቲ ለመውሰድ ማለት ነው። በመጀመሪያ እኔ የማንም ሴት የራቁት ቪዲዮም ሆነ የራቁት ፎቶ የለኝም። እንደዚህ አይነት ነገርም ተረካክቤ ተቀባብዬ አላቅም ብላለች። እዛ በተረፈ ስለነ ዋንትያ፣ ስለነ ጃኒ፣ ስለነዚህ ስለምታወራቸው ሴቶች በዙሪያዋ ካሉ ሰዎች ኢንፎርሜሽን እንደሚደርሳትና እነሱንም ፐርሰናሊ አግኝታቸው እንደምታውቅና በእንደዛ አይነት መልኩ የሰበሰባቻቸውን ኢንፎርሜሽኖች እንደሆነ እንደዛ ስታወራ የነበረው ስትናገር እንዴ በአደባባይ ሽምጥጥ ጆርዲ በዛብህ ራሱ ልስልስ አለች። ምን አውርተው ነው በውስጥ? እሱም ቢሆን ግን ሴቶችን ፋይል ይዞ ሚስጥር ይዞ ማስፈራራት ቴክኖሎጂ ፋሲሊቴትድ ጀንደር ቤዝድ ቫዮለንስ የምንለውን የሴቶች ጥቃትን እንደሚያበረታታ ፕሮሞት እንደሚያደርግ እና ለሌሎች ሰዎች ሰፊ በር እንደሚከፍት ተማምነናል፣ ተነጋግረናል። ለዛም ኃላፊነት ወስዳለሁ፣ አካውንታቢሊቲ ወስዳለሁ ብላለች። አንዳንድ ነገሮች ላይ ስፔሻሊ ከሴቶች ጥቃት ጋር በተያያዘ ያሉ ነገሮች ላይ በጣም ሴንሲቲቭ መሆን አለብን፣ ኃላፊነት መውሰድ አለብን። እዛው በውስጥ ምከሪያት። በቃ እዛው በውስጥ አይደል ያወራችሁት? እዛው በውስጥ ተመካከሩ። እንደዚህ አይነት ድራማ ይሰሩብናል የመተው ያንን ተነጋግረን ተማምነናል። ከዚህ በፊት ለሰራቻቸው ተማምነናል። የአንቺ ጉዳይ እኮ አይደለም፣ ይሄ እኮ የህዝብ ጉዳይ ሆኗል። አንቺ ሲደብርሽ መተሽ ኡት ያለሽ ስታምኝበት ደግሞ ዝም በሉ አይነት ሙድ ነው እንደምታራምጪው። አቋም ይኑርሽ እንጂ ሲጀመር። ስለዚህ ከዚህም በፊት ወንዶች እንደዚህ ያደረጉ የሆነ ነገር አጠፉ እያልሽ የምትጮይላቸው ሰዎች ነገ መተው በውስጥ ቢደውሉልሽና የሆነ ነገር ብለው ቢያስረዱሽ መተሽ እንደዚህ ነው የምታስተባቢላቸው ማለት ነው። ጆርዲ ራሱ ልክ ናት እዚህ ጉዳይ ላይ። እስኪ ሀሳባችሁን አስቀምጡልኝ። ውጭ አንበሳ ውስጥ ድመት ስትሆኝ እንዴት አንጀቴ ብልት እንዳለ ማሪ ዘር ቤታዮ በቃ ዛሬ ወሬ ያገኘች። ቤታዮ የሊያሾን ውርደት ነው የምትጠብቀው፣ ሊያሾም የቤታን ውርደት ነው የሚጠባበቁትና ዛሬ በቃ ሞቅ ብሎላታል ወሬው። ፋካኪ ዘራፍት ያለሽ ሶሻል ሚዲያ ላይ በውስጥ ደግሞ ደውለሽ ደግሞ እትትት ያለሽ የውጭ አንበሳ ውስጥ ድመት ብዬሻለሁኝ። እንዴት እንዳስ የውጭ አንበሳ የውስጥ ድመት ትናንትና አንቺንም ራሱ
አይቼዋለሁ ስታስፈራራ ነበረ። አንቺ ከዚህ በፊት ያ ነው በሱ ነገር ፍራቻ አድሮብሽ ከሆነ እኛ ከጎንሽ ነው። አያችሁ በቃ ብዙ ሰዎች እንደዚህ ሁለት ልብ ሆነዋል። ጆርዲ ባሳየችው አቋም ላይ በጣም ጠንካራ ሆና ነበር የመጣችው። አሁን ደግሞ ለዘብ አለች በውስጥ ስላወሩ ብቻ እና ሰው አልተዋጠለትም። ምናልባት አንቺንም አስፈራርታሽ ከሆነ እያለ እየጠየቀች ነው ያለችው። ወደፊት ራሱ እዚህ ነገር ላይ ሴንሲቲቭ ሆና በጣም ኬርፉል እየሆነች ሜሴጆቿን እንደምታስተላልፍ ቃል ተገባብተን ተነጋግረን ተላቅሰን ነው የተለያየ ነው። ጭራሽ ተላቀሳችሁ ከሊያሾ ጋር በውስጥ እየዬ በአደባባይ ሽለላ ፉከራ። እስኪ እናያለን ልናይ ኋላ ብሏል። እንግዲህ አይ ሶሻል ሚዲያ ማያመጣብን ነገር የለም። የት ሊገቡ ነው? 7 ሴት አምጥተውለት ነበር። ሎዛ ጎዛ የት ልትገባ ነው? የት ይግቡ እነዚህ? የት ይግቡ? የት ሊገቡ ነው? እኔ በጣም ነው የሚደንቀኝና ሰዎች ፍቅር በማንኛውም መንገድ አብረው ከሆኑ እኔ ይመቻቸው ምል ሰው ነኝ። በፍቅር አልቀና፣ ደስ ይለኛል የሰው ልጅ ሲፋቀር። እግዚአብሔር ምስክሬ፣ እግዚአብሔር የሚወደው ነገር ነው። እግዚአብሔር የሚወደው ነገር ምንድን ነው? የሰው ልጆች ሲፋቀሩ ስታይ እግዚአብሔር ይጨመርበት ትላለህ። ዮኒ ግን ሰሞኑ በቃ አንደበቱ ምናምን እየተመቸኝ ነው። ያዝልቅለት እሱ ራሱ። ሊያ በትዳሯ ደስተኛ አይደለች እንዳልሆነች ደግሞ ኤቨሪባዲ ኖውስ። ስላልሆነች ሌላው ሲፋቀር በጣም የሚደብራት ነገር አለ። ለምን እንደሆነ አይገባኝም። የሰው ደስታን ለመንጠቅ የሚሯሯጡ ሰዎች፣ በሰው ፍቅር የሚፈተፍቱ ሰዎች ጃኒና አዶናይ ይኸው ለቅሶ እያስደረሷቸው ነው ቃስ ብለው። አሁን ደግሞ አዲስ አጀንዳ። አይ አዶናይ አይ ጃኒ ትችላላችሁ ደግሞ በሌላ አጀንዳ መጣችሁ ትችላላችሁ ደግሞ አንጫችሁ ቴም ፒፕል። ነገ ልደቴ ነው እንደምታውቁት። በጣም ደስ ብሎኛል። 26 ዓመቴ ነው። ትልቅ ነገሮች አቺቭ አድርገናል እና እግዚአብሔር የተመሰገነ ይሁን። የዘማሪ ገብረ ዮሐንስ ቻሌንጅም አሳክተነዋል። ትናንትና 1 ሚሊዮን ገባን ፎሎወር ስማይል ስፔሻሊቲ ደንታል ክሊኒክ እና በጣም ደስ ብሎኛል። ከምታስቡት በላይ በጣም ትልቅ ነገሮች ነው ያሳካ ነው። ይህ እንግዲህ ያሳካውት እኔ ብቻ አይደለሁኝም እናንተም አላችሁበት። እንኳን ተወለድክልን አዶናይ። በቃ ዛሬ ባበደ መልኩ ልደቱ ሲከበር እናያለን። ምንጠብቀው ሰርፕራይዝም ልናይ እንችላለን ብዬ አስባለሁ። ሁላችንም ምንጠብቃትን አናወራትም እንጂ ሁላችንም ምንጠብቀው ነገር አለ አይደል? ማየት የምንፈልገው ነገር አለ አይደል? መቼስ ሐሳባችሁን እስኪ አስቀምጡልኝ። እና እንኳን ተወለድክልን። በቃ የጀመራቸው ስራዎች በሙሉ እየተባረኩለት እየተሳኩለት ነው እና አዶናይ በቃ ማንም አያቆመውም። በሱ ከፍታ ማንም እየሄደ አይደለም። መጨረሻውን ብቻ እግዚአብሔር ያሳምርለት። መልካም ልደት ብለናል አዶናይ። አይዞ ጆን ዳንኤል አይዞ። ከደብል ታፕ ውጪ ምንም ስራ የለም። ቢግ ላቭ ቢግ ሪስፔክት አባት ምንም ችግር አይዞ ያለ ነው ብራዘር። እንደ ያጋጥማል። ቢታረቁም ባይታረቁም ችግር የለብኝም እኔ መብታቸው ነው። አንዳንድ ሰው ተዋዶ በክብብር ይለያያል። የእናንተን መጣላት ሰው ይፈልገው ነበር። ለምን ሌሎች ሴቶች ገቡበት? እኔ ሀገር ቤት ስላለው ብቻ ይህንን ተጠቅሞ እኔ ላይ አታክ ለማድረግ ቢሞክር ግን በጣም እኔ ምሩቅ ሄዳለሁ፣ እናገራለሁ። ተጠቅቻለሁ የሚል ካለ የትኛውን ቤት እመጣለሁ፣ አወራለሁ። ጨርሻለሁ። አበበ በቀለ ኪዳ ተረጋጊ። በቃ ረጋ ብለሽ እንትን በይ። ምክንያቱም በጠላቶች አፍ ውስጥ አትግቢላቸው፣ በመስመራቸው በቀለባታቸው ውስጥ አትግቢላቸው። ማስረዳት ያለብሽን ነገር ታስረጃለሽ ስትጠየቂ፣ ወይም ደግሞ ለጃኒ ጋር በውስጥ ተነጋግራችሁ የምትጨርሱት ነገር ነው። ገና ግን ሰዎች አወሩብኝ የተነጋገሩብኝ ነው ብለሽ እንደዚህ ሆት ሆነሽ ላይቭ ላይ ማውራት ያለብሽ አይመስለኝም። በዚህ ሰዓት አዶናይ የሚያደርገው ነገር ምኑን ትቃወመዋል? ምንም እንደው እብድ ካልሆንክ በእውነቱ ነው። በአሁኑ ሰዓት የሚሰራው አዶናይ ምኑን ልትቃወመው ትችላለህ? ከፈለክ እስላሙን፣ ከፈለክ ጴንጤውን፣ ከፈለክ ኦርቶዶክስ፣ ፍቅር ሲዝም፣ ጠንቋይ ምን ሁን
እንዴት እቃወመዋለሁ? በዚህ ሰዓት እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል፣ በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል። ሰላም እያልን ያለ ነው። ይሄንን ነው በቃ መጠየቅ ካለባት ማትፈራ ከሆነ በስነ ስርዓት ወደ ህግ ሄዶ ያላትን መረጃ ምንድነው ተብላ መጠየቅ አለባት። እሷም መረጃ ካላት በቂ ዲፌንድ የምታደርግበትን ታስረዳ ነው። አሁን ይሄ የህግ ባለሙያ ነው ዳጉላው የሚያስተላልፈው መልእክት ይሄንኑ ነው። ሁላችሁም ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን መንሽን እያደረጋችሁ አድርሱላቸው። እንግዲህ ከቅርብ ጊዜ ወዲህ በዚሁ በሶሻል ሚዲያ በተለይም የወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች እንዳሉ ለመረዳት ተችሏል። ይሄ ጉዳይ ሲሪየስ የሆነ አደጋ የሚያስከትል ወጣት ሴቶችን ራሳቸውን እንዲጠሉ ራሳቸው ላይ ያልሆነ እርምጃ እንዲወስዱና አእምሯቸው ላይ ከፍተኛ የሆነ ጉዳት የሚያስከትል ነገር ከመሆኑም ባሻገር ለማህበረሰብም ደግሞ የማህበረሰቡ ሞራል የሚቃረን ነገር በመሆኑና በወንጀልም የሚያስጠይቅ ተግባር በመሆኑ የፌደራል ፖሊስ ከዚህ ቀደም በዚሁ በሶሻል ሚዲያ ህግ የማስከበር ዘመቻ እንደወሰደው ሁሉ እነዚህን ግለሰቦችን በቁጥጥር ስር በማዋል የወንጀል ምርመራ እንደሚያደርግ ተስፋ እናደርጋለን። አመሰግናለሁ። ጃኒ እንግዲህ ዛሬ የፖስተችው ቪዲዮ ነውና ከዚህ በላይ ማስረጃ ኬት ይምጣላችሁ? በቃ አብረው ለመሆናቸው ከዚህ በላይ ኬት ማስረጃ ይምጣላችሁና ደስ ይላል። በልደቱ ቀን ደግሞ ምንናፍቀውን ነገር እናያለን ብለን ተስፋ እናደርጋለን። የምር ደስ ይላል በጣም። አረ ፍትህ ለሲንግሎች፣ የምር ጃይ ፍትህ ለሲንግሎች እንዴ! ለኛም እያሰብሽልን እንጂ በጥቆ ነው የሚያረጋት። እንክብካቤ ብትሉ ፍቅር ብትሉ አንድ ላይ ሲታዩ እንዴት እንደሚያምሩ ብትሉ የምር የትም የለም እኮ የነሱ ፍቅር። እንግዲህ ዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቀጣይ ወቅታዊና ትሬንዲንግ የሆኑ ቪዲዮዎችን ቶሎ ቶሎ አደረሳችኋለሁ ማለት ነው። ላይክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። ይመቻችሁ።